በጥር 21 ቀን እናታችን ቅድስት ድንግል ማርያም በክብር አረፈች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ዜና ዕረፍትና ክብር በሰላም አደረሳችሁ። ሞት በጥር በነሐሴ መቃብር እመቤታችን ቅድስት ድንግል ማርያም መልአከ ሞት ያስደነገጣቸው፣ የጨለማው ገዢ የዛተባቸው፣ ሞትና መቃብር ተስፋ አስቆረጣቸውን የአባቶቿንና የእናቶቿን ፍርሃት የሻረው ጌታ እናት በመሆኗ እመቤታችን ትባላለች። ለሰው ልጆች ሁሉ ሞትና መቃብር ድል የነሳውንና በእባቡ ራስ ላይ የቆመውን መሲህ በመውለዷ የልባቸው እንዲደርስ ምክንያት ሆናለች። የተስፋውንም ዘር ወልድን በዚህ ዓለም አስተናግዳለች። ድንግል እንደ ቃለ ይሁንልኝ በማለቷ የማይቻለውን ቻለች፣ የማይወሰነውን ወስናለች። ማኅደረ ቃል አብ ሆናለች። በመታዘዟም አብ ለተወክፎተ ቃለ እግዚአብሔር እንድትበቃ አጽንቷታል። መንፈስ ቅዱስም ጸልሏታል ወይም ቀድሷታል። ወልድም ሥጋዋንና ነፍሷን ነስቷል። ድንግል ከመልአኩ የተነገረውን የምስጋና ቃል በጉጉት ሳይሆን በሃይማኖት አጠርታ በመቀበሏ በቀላሉ የተታለለችውን እናቷንና የሌሎች ሴቶች ባህሪ ሁለተኛ በውዳሴ ከንቱ እንዳይጠፋ ምሳሌ ሆናለች። ድንግል የተጣለውን ባህሪ ሰብ የተወደደባት፣ የተጣለው የሰው ልጅ የተነሳባት፣ የረከሰው የተቀደሰባት፣ የተሰደደው ሰው ወደ ርስቱ የተመለሰባት፣ የሰው ልጅ ሁሉ የባህሪ መመኪያ ናት። ድንግል ተስፋ አበው በእርሷ ስለተፈጸመ ክብሯ ትልቅ ነው። ይሁን እንጂ የወልደ እግዚአብሔር እናት በመሆኗ በዚህ ዓለም በሰላም ኖረች አይደለችም። ብዙ ዋጋ ከፍላ አውሬውን ተዋግታ በማኅፀኗ ፍሬም ድል ነሽነት ከብራ አክብራናለች። በልጇ ላይም በደረሰው ስቃይ ምክንያት በልቧ የሐዘን ሰይፍ ቢያልፍም መከራውንና ልቅሶውን ታግሳ የድልና የክብር እመቤት ሆና በንጉሥ ቀኝ ተቀምጣለች። ዜና ዕረፍቷን ለማስታወስ ከክርስቶስ የመስቀል አደራ ቃል ብንነሳ መልካም ነው። በዮሐንስ ወንጌል ምዕራፍ 19 ከቁጥር 25-26 ላይ እንደምናነበው የበጉ እናት ቅድስት ድንግል ማርያም ለዮሐንስ አደራ ተሰጥታ ነበር። መድኃኒታችን በዚያች ከባድ ሰዓት መስቀሉ ላይም ሆኖ ከተናገራቸው ቃላት መካከል እናቱን በተመለከተ እነኋት እናትህ የሚለውን ዮሐንስንም እነሆ ልጅሽ ያለውን ይገኙበታል። መከራው በጸናበት ጊዜ እናቱን አልረሳትም ነበር። ችንካሮ የማያንቀሳቀስ ቢሆንም አንገቱ ወደ እናቱ ዘንበል አድርጎ ደም በጋረዳቸው ዓይኖቹ እናቱን በፍቅር አየ። አንቺ ሴት በማለት የአውሬውን ራስ መመታት አበሰረ። ከሴቲቱም የሚወለደው የእባቡን ራስ ይመታል ተብሎ ተነግሮ ነበርና ከመስቀሉ ስር ለነበረው ዮሐንስ አደራ ብሎ እናቱን ሰጠው። ዮሐንስን ወደ ቤቱ ወሰዳት። ከዚያ በኋላም እመቤታችን 15 ዓመት ብቻ እንደኖረች የቤተ ክርስቲያናችን ትውፊት ይገልጣል። ጠቅላላ ዕድሜዋ 64 ዓመት ነው። በዜና ዕረፍቷ ላይም ቤተ ክርስቲያን ያቆየችልን ታሪክ እንዲህ ይላል። በተወለደች በ64 ዓመቷ በዘመነ ሉቃስ ጥር 21 እሁድ ቀን አርፋለች። ይህም ሊሆን የቻለው ከእናትና ከአባቷ ጋር 3 ዓመት፣ በቤተ መቅደስ 12 ዓመታት፣ በቤተ ዮሴፍ 9 ወር፣ ከጌታ ጋር 33 ዓመት፣ በቤተ ዮሐንስ 15 ዓመት፣ በድምሩ 64 ዓመት ያለው ይህ ነው። የዕረፍቷም ጊዜ ካሳ ከተፈጸመ፣ ፀሐየ ጽድቅ ወንጌል ካበራች፣ ምድራችን ለፍሬ ወንጌል ከበቃች፣ የጨለማውና የጭጋጉ ዘመን ካለፈ፣ ጉሙና ደመናው ከተገፈፈ፣ ክረምተ ኦሬት ካለፈ፣ መሃሩ ጸጋ ወንጌል ከተትረፈረፈ በኋላ ነበር። ስለዚህ የቅርቤ መልካሟ ርግቤ ውዴ ነይ፣ አሁን ክረምቱ አልፏልና ዝናቡም ወደ ኋላ ተመልሷልና በምድራችን አበባ ታይቷል፣ የመከርም ጊዜ ደርሷል። በለስ ለምልሟል፣ ወይኖች አበበዋል፣ አበቦች መዓዛቸው ሰጥተዋል ብሎ አባቷ ሰለሞን የተናገረውን ያስተረጉማል። መኃልየ መኃልየ
ምዕራፍ 2 ከቁጥር 10 እስከ 14። ከእረፍቷ በኋላም አይሁድ ሐዋርያት ሥጋዋን በክብር እንዳያሳርፉት በመቃወማቸው መላእክት በገነት በዕፀ ሕይወት ስር እንዳኖሩት በነገረ ማርያም በሰፊው ተነግሯል። ከዚህ በኋላም ሐዋርያት ጾሙ ወይም ጾመ ፍልሰታን አካሏን በሱባኤ ከተቀበሉ በኋላ በጌተ ሰማኒ ቀብረዋታል። በኋላም በቤተ ክርስቲያን ትውፊት እንደተገለጸልን ጌታ በክብር አስነስቷታል። በዚህ ታሪክ ውስጥም አቤቱ ወእረፍትህ ተነስ አንተንና የመቅደስን ታቦት እንዲል መዝሙረኛው በመዝሙር 131 ከቁጥር 8። እረፍቷም የእግዚአብሔርን የተስተካከለ ፍትህ እንደሚያመለክት ቅዱስ ያሬድ ይናገራል። ክርስቶስ በፍርድ እንደማያዳላ በዚህ ወቁ። የሁሉ እናት የሆነችውን እናቱ እንደ ሁሉ ሞትን ትቀምስ ዘንድ በማይጠፋ ቃሉ አዟል በማለት ጉዳዩን በሌላ አንጻር ሲታይ ደግሞ በዚህ የሙታንና የሕያዋን ዓለም ላይ እጅግ አስፈሪ ሆኖ ይታይ የነበረውን የሞትና የመቃብር ኃይልን በውድ ልጇ ሞትና ትንሣኤ የተደመሰሰና ግርማው የተገፈፈ እንደመሆኑ መጠን ነው። በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 55 ለዚህ ታላቅ ድል የዓይን ምስክር የሆነች የሕይወት እናት ማርያም የሞትን ጽዋ እንደ ማንኛውም ሰው ለመቀበል የምትፈራ ቢሆን ኑሮ እርሷ የፈራችው ሞት ያለ ቀቢጸ ተስፋ ደፍሮ ለመቀበል የሚችል ክርስቲያን ማን ሊሆን ይችል ነበር? በሌላም መልኩ ደግሞ የሰው ልጅ ሁሉ በአንደኛ ቆሮንጦስ 15 ምዕራፍ 51 እያንዳንዱ ሥጋ ለባሴ ሞትን መድረክ እየረገጠ እንዲያልፍ የወሰነ አምላክ እናቱን ሰው እንደመሆኗ በሞተ ሥጋ እንድታልፍ በማድረጉ ፍትሑ ርትዑ መሆኑን አስተማረ። ይሁን እንጂ ሞቷ የክብር ሞት፣ ጻር የሌለበት ረፍት ነበር። ዳዊት በ115ኛው መዝሙር ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ካለ ቅዱሳን በአካሏ ያስተናገደችው የቅድስት ድንግል ማርያም እረፍትም እንዴት ባለ ክብር ተከናውኖ ይሆን? እግዚአብሔር ወልድ በሰውነት ተወልዶና ማንነቱ በይፋ ታውቆ በተገለጠበት በዘመነ አስተርእዮ ውስጥ ስለሚከበር የአስተርእዮ ማርያም ተብሏል። አስቀድመው 12ቱ ሐዋርያት ለስብከተ ወንጌል ወደ ዓለም ሁሉ ተበትነው ነበርና በመንፈስ ቅዱስ ተነድተው ሁሉን ደመናና ጠቅሰው ወደ ኢየሩሳሌም መጡ። ነገር ግን መንፈስ ቅዱስ መርቶ አመጣቸው እንጂ ለምን እንደመጡ አያውቁም ነበር። እመቤታችን ለምን እንደመጡ ጠየቀቻቸው። ቅዱስ ጴጥሮስን ጸጋን የተመላሽ ቅድስት ሆይ የመምጣታችን ምስጢርማ እኛ አንቺን እንጠይቅ እንጂ አንቺ እኛን ትጠይቂያለሽን? ሁላችንም ለምን እንደመጣን አናውቅም። ለምሳሌ እኔ አስቀድሜ በአንጾኪያ ነበርኩኝ፣ አሁን ግን እነሆ እዚህ ነኝ። ለምን እንደመጣሁኝ ግን አላውቅም አላት። እርሷም ሁሉ በአጠገቧ በተሰበሰቡ ጊዜ የሚሆነውን ነገር አስቀድማ ከልጇ ከወዳጇ አውቃ ተዘጋጅታ ነበርና ለምን እንደመጡ ወይም እረፍቷን ሥጋዋን ለማየት እንደሆነ ነገረቻቸው። ሌሊቱንም በሙሉ በጸሎትና በማኅሌት ደግሞም በዝማሬ ሲያመሰግኑ አደሩ። ከዚህ በኋላም የተወደደችው እናት በረከቷ አሳድራባቸው በሰላም አንቀላፋች። ነፍሷም በአቢይ በእልልታና በታላቅ ምስጋና በመላእክት እጅ ወደ አምላኳ ሄደች። ኋላ ሐዋርያት ዮሐንስን ሲያገኙት እመቤታችን እንደምን ሆነች አሉት። እርሱም በገነት በዕፀ ሕይወት ስር አርፋለች አለቻቸው። የቀሩት ሐዋርያት ዮሐንስን ያንን ድንቅ የእግዚአብሔር ሥራ አይተው እኛስ ሳናይ እንዴት እንቀራለን? አቤቱ ለእኛም ቸርነትን አድርግልን ብለው በነሐሴ መባቻ በአንድነት ሆነው ወደ ፈጣሪያቸው የሚቀርብ የአንድ ሳምንት ጾምና ጸሎት ጀመሩ። በሁለተኛውም ሱባኤ ማብቂያ ዕለት ነሐሴ 14 ቀን እሁድ የእመቤታችን ትኩስ ሥጋ መልአኩ ከገነት አምጥቶ ለሐዋርያቱ ሰጣቸው።
እርሱም ልመናቸውን ስለተፈጸመላቸው ፈጣሪያቸውን በጸሎት አመስግነው በዚያች ዕለት እሁድ ቅድስ ሥጋዋን ወስደው ቀብረውታል። እርሷም በሦስተኛው ቀን ነሐሴ 16 ቀን ማክሰኞ ተነስታለች። ትንሣኤዋ ከመ ትንሣኤ ወልድ እንደ ልጇ ትንሣኤ ያሰኘውም ይህ በሦስተኛው ቀን ከሙታን ተለይታ የመነሳቷ እውነት ነው። የአዛኝቷ የድንግል አማላጅነትና በረከት አይለየን። ሁላችንም ባለንበት ይህ የእመቤታችን የቅድስት ድንግል ማርያም ታላቅ በዓሏ እያሰብን ጸልየን የበረከቷ ተካፋዮች እንድንሆን ዘንድ ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልካም በዓል